ሰላም የተወደዳችሁ ከ23ኛው የዓለም ዋንጫ ጎን ለጎን የእግር ኳስ ተጫዋቾች ዝውውር ዜናዎች በተለያዩ የዜና አውታሮች እየወጡ ነው። በዚህ ቪዲዮ በታማኝ የዜና ምንጮች የተዘገቡ ዝውውሮችን አደርሷችኋለሁ። አብረን እንቆይ። ሳንድሮ ቶናሊ በግል ጉዳዮች ላይ ከቶተንሃም ጋር መስማማቱ ተዘግቧል። እንደ ስምምነቱ ከሆነ በቶተንሃም ከ12 እስከ 13 ሚሊዮን ፓውንድ ዓመታዊ ደሞዝ ይከፈለዋል። እንደ መረጃዎች ከሆነ ቶተንሃም ሆትስፐርስ ከ100 ሚሊዮን ፓውንድ በላይ ለኒውካስትል ዩናይትድ የሚከፍል ይሆናል። ማንቸስተር ዩናይትድ እና ፓሪስ ሴን ጀርመን የቪኒሲየስ ጁኒየርን ጉዳይ እየተከታተሉ ነው ተብሏል። ሁለቱ ክለቦች የብራዚላዊውን የክንፍ መስመር ተጫዋች ፈላጊዎች ሆነው ብቅ ያሉ ሲሆን ሪያል ማድሪድ በተጫዋቹ ላይ ያለውን አቋም ለማወቅ እየሞከሩ ነው ተብሏል። ቼልሲ የቀድሞውን የአርሰናል ተጫዋች እና በሰንደርላንድ እየተጫወተ የሚገኘውን ግራኒት ዣካ ለማስፈረም እየሰሩ ሲሆን ሰማያዊዎቹ ለግራኒት ዣካ ዝውውር እስከ 25 ሚሊዮን ፓውንድ መድበዋል ተብሏል። ኒውካስትል ዩናይትድ በአርሰናል ራዳር ውስጥ የሚገኘውን ብሩኖ ጉማሬሽ በክለባቸው ለማቆየት አሁን ከሚከፈለው 160,000 ፓውንድ ተጨማሪ ደሞዝ እስከ 200,000 ፓውንድ ሳምንታዊ ደሞዝ ለመክፈል ተዘጋጅተዋል። ቼልሲ እና አርሰናል የሮማውን አማካይ ማኖ ኩኔን እየተከታተሉ እንደሚገኙ የተዘገበ ሲሆን አትሌቲኮ ማድሪድ ለ25 ዓመቱ አማካይ 45 ሚሊዮን ዩሮ ቅርቦ ውድቅ ተደርጎበታል። ወደ ዓለም ዋንጫ ዜናዎች ስናመራ በዓለም ዋንጫው ወደ ጥሎ ማለፉ የተሸጋገሩ 32 ቡድኖች ተለይተዋል። ማን ከማን እንደሚገኙ እንደሚከተለው እንቃኛለን። 32ቱን የተቀላቀሉ ወይ ወደ ጥሎ ማለፉ የተሸጋገሩ ቡድኖች እንደሚከተለው ነግራችኋለሁ። ሳውዝ አፍሪካ ከካናዳ የምትገናኝ ሲሆን ብራዚል ከጃፓን፣ ጀርመን ከፓራጓይ፣ ኔዘርላንድስ ከሞሮኮ፣ አይቮሪ ኮስት ከኖርዌይ፣ ፈረንሳይ ከስዊድን፣ ሜክሲኮ ከኢኳዶር፣ እንግሊዝ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቤልጅየም ከሴኔጋል፣ አሜሪካ ከቦዝኒያ ሄርዘጎቪና፣ ስፔን ከአውስትራሊያ፣ ፖርቹጋል ከክሮኤሺያ እና ስዊዘርላንድ ከአልጄሪያ የሚገናኙ ይሆናል።